ሰላም እንደምን አላችሁ ዴቱ ፋሚሊዎች ፒስ ነው ሁሉ ተማም ሁሉ አማን ዛሬ ደግሞ በአሪፍ ቪዲዮዎች መጣናል ይሄን ቪዲዮ እንደሚመቻችሁ አልጠራጠርም ላይክ ማድረግ እንዳይረሳ ሰብስክራይብ አድርጉኝ ይመቻች ምን ሊያደርግ ሌላ ነገር የመሰለው ማስረዳቱን ለማችሉ በመሆን ታላርለ አውሬ ለሌላ ጀለስ ያወራባት ላይፍ ተበላሸ ነው ምለ አሙካ መስማት ተዘከረ ብራዘሪ የተጫወተ ነው በሱ ምን አገባስ እናንተ ጨዋታ አራት ያለሽ ማዘር ባሰማ መስማት ነው ብራዘር ወደ ይሄ ቪዲዮ ስንት ሺህ ላይክ ከገባ ነው አይፎን 17 እንገዛለን ስንት ሺህ ላይክ ከገባ ነው አይፎን 17 በግን ነው አረ ይሄ ትሬንድ እኮ በቃ ያላበላሽ እሰ ይሄ ቅበስ ነው እንዴ በጓ ተሽጣማ ተወቶን ዋጋ ትጠይቃለህ አይሆንም ብድሩን የማይመልስ ወንድ ልጅ አይወለድ ማራም አራንካ እንደዚህ ነበር የተደረኩት እዛ ሜመር መጫወቻ ሆኜ አርጋችሁት ነው ደግሞ ሰፍ ምትለው ልበላ ያረኩን ተረሳለ ተውተው ፒኦቪ ከሻናው ቤት እየወጣ የምትጀነጅናትን ልጅ ስታያት ካልጠፋ ቦታ እዚህ ጋር ትታያለህ አራሙ በሽት ቤት አንዴ በቃ አትጂም እንዴ ምንድነው በቃ ላንተ አይደለችም ማለት ነው ወደ ሌላኛው ጋር ሰፈር ከሰፈር ወጣ ጀንጅር እዚህ ምድር ላይ እንደ ሮናልዶ አይነት ተጫዋች ደግመን የምናይ አይመስለኝም እውነት ነው ኔይማርንም አጥተናል ሜሲ በተለይ ቲክቶክ ላይ የሚሰሩት ኤዲተሮች በቃ ስሜት ነው የምናውቁት ነው የምላችሁ እግር ኳስ የመሞቻው ዘመን ደርሷል በያልና ያልካት ቻቻ ከያልጁስ ነን ወራዙ ነው በቃ አዘን ማብዛት አያስፈልግማ ራስ አውርተው ማለት ነው የውስጥ ያለው ስሜት ታወጣለ ፒኦቪ የኛ ቤት በያሮ ናካካው ገላዬና ካሌንደባብሰው በማዳፍ አይደል የልብ የሚደርሰው ሳካኩኝ ባቾች በበረሮ አልካፈለም በማዳፍ ራኩኝ ከህመሜ ወይ እናንተ ቤት አትለያለሽ ነው ማነው ያስተማረህ እንዲህ ያለ ጥበብ ባጭ የነኩ በጤና መሰብሰብ ቢመታት የነበረው ማለት ነው ፈዞ ቀረረው ማለት ፒኦቪ ሲራመድ የሚፈጥነው ጀለስ ጋር ስትሄድ በቃ ኑሯችንን ለምን አንቀይርም አልኳት ምናምን ሻለች ከዛ ቢዝነስ ምን ጀምሮ ቢዝነስ ያሰብን ምናምን ነገር ከዛ ምን ቢዝነስ እንስራ ዝም ባለች ከዛ እየሮጠ እኮ ነው በስ አረ በቃ ዝም በላይ ሰባባት ተወረ ይሻላል እሱ የትርቃ የመሮጥ እንትን ላይ ነው አንተ ብትለፈልፍ ምን ብትለው አይሰማም ሚያባድማን ትልማ ባድማን አንድ ጥብ ካስስኳት ነይሷ ለጀለሲ ታመጣለች ቆርሳ ነገር አንድ ጥብ ካስስኳት በርጥ ደሞ መጣችሁ ብነው መሰጣት አንስባታል እሷ እርጥብ ነው ወፋ አይመጭንኛ ጥብስ ከሽሮ አንነካካም ዳትስ ክትፎ መብላ ካንተ ጋር አያዋጣምኛ ድስ ጋባሽ ከተገኘ ግን ክትፎን ይዘንብስ ቦሪቶ ሚምጣ ሲፈልግ በስጋ እርጥብ ነው የሚበላው እኛ ጋር ይሸሹኛል መሊቷ ስለማልከፍል ዋጋ ሺ ቢሸቅል ዳኒ ሚያ ካሊፋ ሲመጣ ማርተቡማ ፊለፊት ይዘሹካን የኔ ሆድ የሚጠግበው ሲበላ ነው እርጥቧን
የምን በርገር አርጣጥቤ ስክክክቤ ካቻባሱ ፍቶበት ሲያመጣልኝ በድንገት ዝምታን መረጠ ራሴ ስላዘዝኩት ድምድም ኢሶ ፈላ አርካቻ ታታታታ ዮ ብራዳ ገንዘብ ያልቋል በሷዳ ካልከፈልኩ ክፍያ ለርቶ ደግሞ ተዘፈነ አበረ ቱታ ያለው ብሩን አይታችሁታል ያለ መንካት ሳፈልግ ብር ትከታለህ ነው ማለት አረ ቀስ በል እንጂ በቃ የሆነ እማን ቦታ ነው የሚገቡ በቀላ ወይ በእጇ ምናምን ይሰጣል ከዚህ ትምርት የተማርኩት ትምርት ከካካው እውነቱን ነው እዚህ ላይ ምንም ያጠፋው ነገር የለም ትምርት የተማረው ትምርት ካቆመ በኋላ የእናንተ መልስ ኮሜንት ላይ ግለጹ እኔ ያለኛልሽ ጆሊ ባርጊጊሮ ወጣይ ሞታራ እቺ ትሬንድ በማተቡ ኖሮ ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? ባለፈው ሚሊዮን ብር የጠሩት እነዚህ እንደዚህ ነው ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት? 100 ብር እውነቴን ነው ወንድ ልጅ በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? እንዴ ባይሰራስ እቺ ድንጋይ ስትሩ በቃ ስትሩ አሪፍ ነገር አሳየች ሃና ተጣልተው ነው ማለት ነው ሰረዛት የፈጠነ በራለሽ ነው ማለት ሃና በቃ አሁን እርግብ ነው የተሳለው ነው ማለት ሲጀመር ለምንድን ነው እጃችሁ ላይ የምትነቀሱት የሴት ነገ የሚሆነው እኮ አይታወቅማ ስለዚህ እኔ 20 አመት አጥሻለሁ 20 አመት ቅሜያለሁ ብነክስ ተመረቀናለህ አንተ ማለት ነው ብነክስ ተመረቀናለህ እና 20 አመት ሙሉ ኧረ አው ስንት አመትሽ ነው ማለት ነው እስቲ በርሳችሁ ኮሜንት ላይ ወንድሜ ምንድን እንደ እየሸና ህይወት ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ምን ለማስተላለፍ ተፈልጎ ነው የገባችሁ ኮሜንት ላይ